ሌላ ኑርሰቦ የሞት ፍርዱ ተፈጻሚ እንዲሆን ድምጽ ሁኑና ልገደል እያለች ነበር። በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው። ግዙኝ እርዱኝ እኔ ልጄን መች በመች ተመጣለች ብዬ የጠበቁ ሰው ነኝ። መች በመች አይናውና ያለው ብዬ ነገር ግን ልጅቷ ሳትፈታ ለሀገሯ መሬት ሳትበቃ 3ኛ ዓመቷን እየመጣን ያለውና እናንተ ያዘናችሁት ለሷ ብቻ ነው። ለሷ ምህረት መደረጉን ብቻ ነው ያሰባችሁት። እዛ ጋር ልጅ የሞተበት ቤተሰብ አለ። ሌላ ኑርሰቦ እንግዲህ በሳውዲ አረቢያ እስር ቤት ለ13 ዓመታት ያክል ታስራ እንዲሁም የሞት ፍርድ ተፈርዶባት የሞቷን ቀን የተጠባበቀች የነበረች ሴት ናት። ነገር ግን በብዙ ኢትዮጵያውያን ጥረትና ድካም የሞት ፍርዷ ወደ ገንዘብ ተቀይሮ ወደ ሀገሯ እንድትመለስ ተደርጓል። ለመሆኑ ሌላ ኑርሰቦ ምን አድርጋ ነበር የታሰረችው? ከ14 ዓመት በፊት ሰው በመግደል ወንጀል ተከሳ እሷን ነፃ ለማድረግ የነበረው ሂደትስ ምን ይመስላል? ይሄን ቪዲዮ እስከ መጨረሻው ስትከታተሉ ትረዱኛላችሁ። ታዲያ ሌላ ኑርሰቦ በምን ምክንያት ታሰረች ከሚለው ጀምሮ እሷን ለማስፈታት የነበረው ሂደት ምን ይመስላል የሚለውን ሙሉ ቪዲዮ የሰራ አንድ ሰው አለ። እሱን በተወሰነ መልኩ አይተን እንመለስ። በሳውዲ አረቢያ የሞት ፍርደኛ የነበረችውን ሌላ ኑርሰቦን በዚህ ቪዲዮ ልናስባት ፈቀድን። ይህ ከዓመት በፊት የተሰራ ነው። ገደማ ሰፊው የቲክቶክ ማህበረሰብ ለሌላ ኑርሰቦ ከ38 ሚሊዮን ብር መሰብሰቡን ታስታውሳላችሁ። ሌላ ኑርሰቦ የቡታጀራ ልጅ ስትሆን በሳውዲ አረቢያ የቤት ሰራተኝነት ተቀጥራ የምትሰራ ልጅ የነበረች ሲሆን እሷ እንዳለችው የቤቱ ባለቤት ሬፕ ሊያረግብኝ ሲል በወረወርኩበት ቁስ አማካኝነት እሱን ስቶ ሕፃን ልጅ ላይ ስላረፈ ልጁን ለሞት አዳርጎት ነበረ። የሳውዲ አረቢያ በዚህ ጉዳይ በዋለው ችሎት የሞት ፍርድ በይኖባት 8 ዓመትም እስር ቤት ታስራ ነበር። እንግዲህ ይሄ ቪዲዮ የተሰራው ከዓመት በፊት ነው። እንደሰማችሁት ሌላ ኑርሰቦ የራሷንና የቤተሰቧን ህይወት ለማሻሻል ወደ ሳውዲ አረቢያ በቤት ሰራተኝነት ሄዳ ነበር። እናም እዛ በቤት ሰራተኝነት የምትሰራበት ቤት ባለቤት አስገድዶ ሊደፍራት ሲሞክር እሱ ላይ የወረወረችው ቁስ ሄዶ ህፃን ልጅ ላይ ወይንም የ7 ዓመት ህፃን ልጅ ላይ አርፎ ያ ህፃን ልጅ በመሞቱ ነበር እሷ ለእስር የተዳረገችውና የሞት ፍርድ የተፈረደባት። ከዛስ እንደነገሩኝ በሳውዲ አረቢያ የወንጀለኛ መቅጫ ህግ መሰረት ቪክቲም ቤተሰቦች የሞት ቅጣትን ወደ ካሳ መቀየር ስለሚችሉ ሌላ ኑርሰቦ 2 ሚሊዮን ሪያድ ከፍላ ቅጣቷ ከእስር ቤት መውጣት እንደምትችል ስለፈቀዱ የዛሬ 2 ዓመት ገደማ እንግዲህ ይሄንን ለማድረግ ነበር ሰፊው የቲክቶክ ማህበረሰብ እርዳታ ማሰባሰብ ውስጥ የገባው። በዚህም በውጭ ሀገራት የሚኖሩ ኢትዮጵያውያንና ኢትዮጵያ ውስጥ የሚኖሩ ኢትዮጵያውያን ከ38 ሚሊዮን ብር በላይ ሰብስበው የተፈለገውን 2 ሚሊዮን ሪያል ለሚመለከታቸው ቪክቲም ቤተሰቦች መሰጠቱን በኢትዮጵያ ኤምባሲ በሳውዲ አረቢያ ኢትዮጵያ ኤምባሲ በኩል መሰጠቱን ቀሪው ለሌላ ኑርሰቦ ቤተሰቦች ቡታጀራ መሰጠቱን ሰምተን ነበረ። እና በሳውዲ አረቢያ ህግ ሰው የሞተበት ቤተሰብ የገደለው ሰው ላይ የተፈረደው ፍርድ በገንዘብ እንዲቀየር ፍቃደኛ ከሆነ እንደዛ ማድረግ ይቻል ነበር። ለዛም ነው ከዛሬ 2-3 ዓመት በፊት ብዙ ሰዎች ለሌላ ኑርሰቦ ገንዘብ የማሰባሰብ ስራ ሲሰሩ የነበረው። ይሄን ከሰማን ዛሬ ወደ 3ኛ ዓመታችን እየተጠጋን ያለው። በዚህ ውስጥ ተስፋዬ ጀጎል እርዳታ፣ ወንድም ካሊድ ፋውንዴሽን እና ፓስተር አብነት የመሳሰሉ ሰዎች ተሳትፈዋል፣ በጎ አድርጋቸዋል። ነገር ግን ልጅቷ ሳትፈታ ለሀገሯ መሬት ሳትበቃ 3ኛ ዓመቷን እየመጣን ያለውና ምንድነው እሱ የተፈጠረው ነገር? ክሊር ለረጂው የቲክቶክ ማህበረሰብ ክሊር የሆነ ኢንፎርሜሽን ልሰጡት ይገባል። ብሩ ከተሰጠ ለቪክቲም ቤተሰቦች 2 ሚሊዮን ሪያሉ ከተከፈለ ለመጀመሪያ 8 ዓመት ታስራ ነበር። አሁን ደግሞ እንደገና አሁን ወደ 12 ዓመት እየሄደች ነው እስር ቤት። እና አለች ወይ ልጅቷ ሌላ አለች ወይ? መጀመሪያ ለምንድነው ለሀገሯ መሬት ያልበቃችው የሚለውን ጥያቄ ደግሞ
እኛ እንደዚህ ጋር እንጠይቃለን እና ሌላ ኑርሰቦን ለማስፈታት ገንዘብ የማሰባሰብ ስራ የተጀመረው ሌላ ኑርሰቦ 8 ዓመት ከታሰረች በኋላ ያ ማለትም የዛሬ 4-5 ዓመት በፊት ማለት ነው። የዛን ጊዜ ነበረ ብሩ ተሰብስቦ ለተጎጂ ቤተሰቦች ተሰጥቶ የነበረው። ነገር ግን ሌላ ያ ገንዘብ ከተሰጠ በኋላ ለምን አልተፈታችም የሚለው የብዙ ሰው ጥያቄ ነበረ። በዛ መሃል የሌላ ወላጅ እናት አሳዛኝ የሆነ የቪዲዮ መልእክት አስተላልፋ ነበር። ግዙኝ፣ እርዱኝ፣ እኔ ልጄን መች በመች ተመጣለች ብዬ የጠበቅኩ መች በመች አይናውና ያለው ብዬ የጠበቅኩ ሰው ነኝ። እርዱኝ፣ ባካችሁ እርዱኝ። አጨክኑ፣ አይጨክንባችሁ። ልጆቻችሁ በሰላም አገራቸው ይግቡ። እኔም ልጄ በሰላም ትግባ። አሾክራለሁ፣ ምስጋና ሰጣለሁ። እና እዚህ ጋር የቤተሰቧ ሀዘንና ተማጽኖ አለ። እዛ ደግሞ ሳውዲ አረቢያ ላይ የሌላ ኑርሰቦ ስቃይ አለ። ታዲያ ስቃዩ የበረታባት ሌላ ኑርሰቦ እባካችሁ ኢትዮጵያውያን ድምጽ ሁኑኝ የሚል መልእክት አስተላልፋ ነበር። እና ድምጽ ሁኑኝ ያለችው እኔን ለማስፈታት ድምጽ ሁኑኝ ሳይሆን በቃ እኔ ስቃይ በዝቶብኛል፣ ስለዚህ ከዚህ ስቃይ ሞት ይሻለኛልና የሞት ፍርዱ ተፈጻሚ እንዲሆን ድምጽ ሁኑና ልገደል እያለች ነበር። ሌላ ኑርሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እሺ ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው? አዎ ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መፍታት ትችላለህ። አሁን ነዳፋዎች ሄደው አጥርቷት ሲመጡ አይኗ አይገለጥም፣ ጥርሷ ገጥቷል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ብትጠቅልልልል ብላ ሞታለች። ሸታ አጣጥሯት መጡ እነሱ ማለት ነው። እሺ አፍራድ የሚባል ትተዋት ማለት ነው። እሺ አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው። ለሙባረክ ሙሰማ ነው የተላከለት። እና ከዚህ ነገር ሁሉ በኋላ ሌላ ኑርሰቦ ከባለፈው ኢድ በኋላ ትፈታለች የሚል ነገር ተሰማ። ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። አላሁ አክበር። ይሄንን የሚፈርመው አካል ግን ከሳውዲ ውጪ ስለሆነ ከፍተኛ ባለስልጣን ነው፣ እሱ የለም። ከዛ ውጪ ግን ያለችበት እስር ቤት የሚጠብቁት ትዕዛዝ ብቻ ነው። ያ ማለት አሁን ኤር ነው፣ ሁሉም ቢሮዎች ዝግ ናቸው። ወደኋላ ተመልሶ ብዙ ማውራቱ አግባብ ስላልሆነ በርካታ ነገሮች ማውራት ፈልግ ነበር፣ ግን ቁም ነገሩ ይሄ ስለሆነ ዛሬ ኢትዮጵያ ኤምባሲዎች ለኛ ደውለው ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። እና ከኢድ በኋላ ትፈታለች የተባለችው ሌላ ኑርሰቦ ሳትፈታ ብዙ ጊዜያት አለፉ። በጣም ብዙ ሰዎችም የተሰበሰበው ገንዘብ ለተጎጂ ቤተሰብ ከተሰጠ ታዲያ ምንድነው የሚጠበቀው? ይሄን ያክል ጊዜ ሳትፈታ ለምን ቆየች የሚል ጥያቄ እያነሱ ነበር። ከዛ በኋላ ነበረ ባለፈው ሰኔ 22 ቀን ሌላ ኑርሰቦ እንደተፈታችና ወደ ሀገሯ እንደምትበር የሰማ ነው። አልሐምዱሊላህ እንግዲህ ከበዙ ጭንቀትና መከራ በኋላ ይሄ እቺን የመጨረሻ ድምጽ እስከምሰማ ነበር። እንደምታዩት የእህታችን የሌላ እናት ወንድሞች አባቶች እዚህ እኛ ጋር ይገኛሉ። ዛሬ እንግዲህ ያው ሌሊት እህታችንን ለመቀበል እስከምትሳፈረበት እየጠበቀን ነበር። የመጨረሻ እንግዲህ የመሳፈሪያዋን ድምጽ ሰምታለች። አብሽር 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 አውፈባውሻው ጀሎንስ ቄራን ደሞ እና መላው ቤተሰቡ የሷን ወደ ሀገር መምጣት በጉጉት እየጠበቀ ነበረ። እስከ መጨረሻዋ ሰዓት ድረስ ተሳፍሬ ያለው አውሮፕላን ላይ እስከምትል ድረስ አላመኑም ነበር። በኋላ ላይ ግን ሌላ ኑርሰቦ ለሀገሯ በቃች። ሌላ ቡርሳ ሞረዲ አትሙች የተባለች ነፍስ ዛሬ ከእናትና አባቷ ጋር ከ14 ዓመት የእስር ቆይታ በኋላ አዲስ አበባ ገብታ ተገናኝታለች። የብዙ ኢትዮጵያኖች ርብርብ ያየንበት ከ14 ዓመት በፊት ሰው በመግደል ወንጀል ተከሳ የሞት ፍርድ የተፈረደባት ሌላ ቡርሳቦ ይህንን ፍርድ ለማስቀየር የካሳ ገንዘብ መክፈል አለባትም ተብሎ ሁሉም ኢትዮጵያውያን ተረባርበው የሚችሉትን አድርጓል። ዛሬ ያቺ ነፍስ አዲስ አበባ ገብታ ከ14 ዓመት በኋላ እናትና አባቷን ለማቀፍ በቅታለች። ትናንት የሞት አፋፍ ላይ የነበረች ነፍስያ ተስፋ ያልነበራት እህት ዛሬ በደስታ ቤተሰቦቿን ስታገኝ ምን አይነት አጋጣሚዎች ሊኖሩ እንደሚችሉ መገመት አይከብድም። ለእህታችን ነፍስያን ለማትረፍ ሁላችሁም የተረባረባችሁ እንኳን ደስ ያላችሁ። ዛሬ ኢትዮጵያ መግባቷም ተሰምቷል። ይህ የሚኖር ህይወት ነው። ሰላም። ታዲያ ሌላ ወደ ሀገሯ ስትገባ በጣም ብዙ ሰዎች ወደ ኤርፖርት ሄደው ተቀብለዋታል። ቤተሰቧ ምን አይነት ስሜት ላይ ነው?
ከባድ በቃ ማሚ እናመሰግናለን። በቃ እና በእንደዚህ አይነት መልኩ በደስታና በግራ መጋባት እንባ ታጅበው ነበረ ሌላ ኑር ሳቦን ቤተሰቧ የተቀበሉት። ከዛ በኋላ አንድ ላይ ሆነው የተለያዩ ቪዲዮዎችን ሲለቁ ነበር። በጣም በቃ ደስታዬ ሊያልቅ አልቻለም። ደስታዬን መቆጣጠር አልቻልኩም ነው ያለች። አንተ በደምብ ተርጉም ካለ እስኪ እና ለዛ ነው እንትን ማለት የአባቷን ዚያራ ይበሉት። እሺ ስለዚህ አባቷ እሺ ነው ትንሽ በሉልኝ። በነገራችን ላይ ተስፍሽ አንተ ነህ አሁን የምትተረጉም በኦሮምኛ ነው የሚሉት። ሰው ተረባለች። አይ ቁጭ በል። ለምን እርሶ በሉላቸው ሊሰሙ ነው። ቆይ ቁጭ በል ቁጭ በሉና በሉላቸው። በሉ ምን ያክል ቤተሰቧን እንደተራበች ሰላተል ሽኩር በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ኡዱ ታረጋለች። እሺ ሰላተል ሽኩር እንስገድ። አሁን አንቺ አዲስ ሆነብሻል። እና አንገቷ ላይ ገመድ እስኪገባ የሞት ፍርዷ እስኪፈጸም ስትጠብቅ የነበረች ነፍስ በዚህ መልክ ምሕረት ተደርጎላት ለሀገሯ መብቃቷ በጣም የሚያስደስት ነገር ነው። እና በዚህ መሃል አንዳንድ ሰዎች ደግሞ የተለያየ ሀሳብ እያነሱ ነበረ። እዛ ጋር ልጅ የሞተበት ቤተሰብ አለ። ስለዚህ ልጅ የሞተበት ቤተሰብ አያሳዝንም ወይ? ልጁ የእናንተ ቢሆንስ የሚል ጥያቄ የሚያነሱ አንዳንድ ሰዎች አሉ። ስለዚህ ጉዳይ ምን ተባለ የሚለውን በሌላ ቪዲዮ እንመለሳለን። እና የዛሬው ቪዲዮ ይሄን ይመስል ነበረ። በሚቀጥለው በሌላ ቪዲዮ እንገናኛለን።